ሳምቮድም እንዲሁ ብሎ ነበር ሴፎኒ ቤስ አሜሪካ ሄዶ ኢንተርቪው ያደረገው ጊዜ እንዴ ሜሪያር ሜዲናት እንደውም ካልክ የመጀመሪያው ሂፕ ሆፕ አርቲስት ና እንዴት በቃ እና ጥረን ምናምን እያለ ነው የሚሄደው ምናምን ሲሉ ይኖረዋል የሆነ ተመሳስሎነት። ከዛ ደግሞ እንትኑንም ይሄ ማሱንም ጆሮ እንዲሰጥህ አለ አይ ነበር እኮ ድሮም አሁን እንደው እንትኖች ወስደው እንዲያረጉት እንጂ ብለህ ይሄ አለ አይደል። እኔ እንደውም ሌላ ቴክ አለኝ። ኢትዮጵያ ውስጥ ሂፕ ሆፕን የጀመረው ታማኝ በየነ ነው። አመናችሁም አላመናችሁም ታማኝ በየነ ዩቲዩብ ላይ ሰርች አድርጉ። የጥላውን ገሰሰ ኦፕነር ነበረ እና ኦፕነር ሆኖ እዛ ጋር ምንድነው ሲያደርግ የነበረው ራፕ ሲያደርግ ነበር። ዩቲዩብ ላይ ፈልጉታል አለ ዘፈኑ እናስገባዋለን ሁሉ ለጥላውን ፊቸሪንግ ሁሉ ገብቷል። እንደዛ ምናምን አስበው ኦፕነር ሆኖ አብሮት ይዞራል ምናምን ከመድረክ እንደዚህ ወደና ራፕ ነው ሊትራሊ ወይ ስም አልተሰጠው ወይ ምን ይሆናል እንጂ። ስለዚህ አሁን ታማኝ በየነ ወጥቶ አርፋችሁ ተቀመጡ። እሺ ማግኘት ማጣት በሽታ ጤንነት ንዴት ብስጭት ሀዘን ደስታ ጥል ፍቅር መጠጣት መስከር ፎይ ማለት አብረ ያሉ ናቸው። እኛ ለእናንተ የምንመኘው ደጋጉን ነውና ጭቅጭቅ ቀርቶ መግባባት ንዝንዝ ቀርቶ መስማማት ሀዘን ጠፍቶ ደስታ ጭቅጭቅ ቀርቶ ጨዋታ ለከሳችሁት መወፈር ለወፈራችሁት መጠነኛ ለባለ ትዳሮች ሰላም ለወንደላጤዎች ጮኛ ሳሎናችሁ መዝናኛ መኝታ ቤታችሁ መገናኛ ይሆንላችሁ። ከሰው ጋር ለመኖር መመርመር መምከር አንዳንዴም መጠርጠር ሰውን እንደ ጸባዩ መሞከር ከሰው ጋር ለመኖር ኮስተር እንዳያስቸግር አጠር እንዳይሰነጥር ቀጠን እንዲመጣጠን ቅነስ እንዳያስነጥስ ልስልስ እንዲመላለስ ጠለፍ ከልክ እንዳይጠበቅ እንዳይላቀቅ ለቀቅ እንዳይጨነቅ ወጋ እንዳይጠጋ ፈገግ እንዳይጦልግ ያስፈልጋል። ብናርጅ ብንሞት ተፋፈር ስሜታችን ሸረሪት ያገራ ግሙጃሊ የሚኖረው ዘላለም ማፈስ ማሰበየት የደሃ ሌጎጃችን በጽናት የታጠረው እምነት ነው መሰረቱ ፍቅር ነው የፈጠረው ምሰሶ ጠንካራ ነው ጣራው ላይ ያፈሰ እኛ ያለን በህይወት ቤታችን ቀርቦ አይፈርስም። ኤግዛክትሊ ያኔም እነሱ ለቀደም ያሉ ስለነበሩ ማለት 70-80 አካባቢ ነው ስለነበሩ ሲቀጥል ለውጭም ዓለም ነው ማለት ህዝብ ለህዝብ ምን ወደ ውጭ ወጥቶ ስለሚመጡ የሚያዩበት እድል ሰፊ ነው። ያው ኢንተርኔት ምንም ባይኖርም ከሲዲዎች ሊያገኙ ይችላሉ ምናምን ስለዚህ አክሰስ ስለነበራቸው እነሱ ሞራው የሆነ አዳፕት አድርገው የማምጣት ነገር ብዙ አላቸው። ኮሜዲ እንትናቸውን ማይተው ከሆነ የምታማኝ ባይ ዘ ዌይ የሆነ ኮሜዲ ቪዲዮ ሰሞኑን አይታል ብላክ ኤንድ ዋይት ታማኝና ልመነ የተለያዩ ሀገር ሰላምታዎች ብለው አይዲያው ይገርማል እና በጣም ጥንት ነው የተሰራው ቪዲዮ። ቻይና ይሉና ከግራና ከቀኝ መጥተው እንዲገናኙና ሾን ሳይሰኙና የሆነ አቃ ይባባላሉ አረቦች ምናምን ይያሉና ይሄ ሞደርን አይዲያ ነው ነገር ይየው እኛን ታማኝ በጣም
ሰው አልገባውም እንጂ በጣም ታለንትድ ነው። እንደ ኮሜዲም ሽት ውስጥ ገብቶ ነበረ። ይሄ ሙዚቃ ነገር ውስጥ ምናምን የኤቭሪባዲ ኦፕነር ነበር። ኤምሲ ማለት ነው። ስቴጅ ምናምን ኤምሲ ነው ይባላል አይደል? እሱን ነበረ ምናምን ኢንተርቪው ያደረግ ነበር አርቲስቶችን ምናምን። የሆነ ሰዓት ደግሞ ካየ ፖለቲካል ውስጥ አክቲቪስት ሁላ ነበረ ምናምን አይደል? አሁን ከረንትሊ እንደዛ ነው አይደል? ድራመር ነው ምናምን ብሔራዊ ቲያትር እያለ ጭራሽ አስቡ ላይክ በቃ ላይፍ የሆነ ይዞ የሚሄድበት ፍሎ አለ አይደል? እና ታማኝ በጣም ብዙ ነገር ውስጥ ነው። እንደውም ስለሱ አይወራም በብዛት። ትክክል። I'm